በአመት 110 ሚሊዮን መንገደኞች፣ 4 የማኮብኮቢያ መንገዶች፣ 180 አውሮፕላኖችን በተመሳሳይ ጊዜ፣ በተርሚናል ውስጥ 350 ክፍሎችን ያሉት የቅንጦት ሆቴል፣ ከአዲስ አበባ ጋር የሚያገናኘው ከፍተኛ ፍጥነት ያለው ባቡር፣ በዓለም ላይ ካሉት ታዋቂ አርኪቴክቶች በአንዱ የተነደፈ እና አሁን በግንባታ ላይ ነው በኢትዮጵያ። ይህ ህልም አይደለም። በጥር 10 2026 ግንባታው በይፋ የተጀመረው ኢትዮጵያን የአፍሪካ ዱባይ ሊያደርጋት የሚችለው የቢሾፍቱ አየር ማረፊያ ታሪክ ነው። የኢትዮጵያ አየር መንገድ በ2025 7.6 ቢሊዮን ዶላር ገቢ አስመዝግቧል። ይህም በአህጉሪቱ ውስጥ ካሉት እጅግ ትርፋማ አየር መንገዶች አንዱ ያደርገዋል። ለሁለት አስርተ ዓመታት ያህል ትርፋማነቱን አስጠብቀዋል። የኢትዮጵያ አየር መንገድ 148 አውሮፕላኖች ያሉት ሲሆን ይህም ትልቅ የሆኑትን ኤርባስ 350 እና የቦይንግ 787 አውሮፕላኖችን አካቷል። እና እነዚህ ሁሉ አውሮፕላኖች፣ እነዚህ ሁሉ ተሳፋሪዎች በአንድ አየር ማረፊያ ውስጥ ይጓዙ ነበር። የቦሌ ዓለም አቀፍ አየር ማረፊያ። የአሁኑ የኢትዮጵያ አየር ማረፊያ በ3 ዓመታት ውስጥ ሙሉ የመያዝ አቅም ላይ ይደርሳል። ስለዚህ ኢትዮጵያ ዓለምን ያስገረመ ውሳኔ ያሳለፈች። አሮጌውን አየር ማረፊያ ከማስፋፋት ይልቅ ሙሉ በሙሉ አዲስ ነገር መገንባት። ጥር 10 2026 ጠቅላይ ሚኒስትር አብይ አህመድ በቢሾፍቱ መሬት ላይ ቆመው ፕሮጀክቱን በይፋ አስጀመሩ። የፕሮጀክት ማስጀመሪያ ስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ አህመድ፣ ሚኒስትሮች፣ ከፍተኛ የመንግስት ባለስልጣናት፣ የኢንዱስትሪ መሪዎች እና የኢትዮጵያ አየር መንገድ ኃላፊዎች ተገኝተዋል። ቢሾፍቱ ዓለም አቀፍ አየር ማረፊያ ከአዲስ አበባ በስተደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በ2030 ምዕራፍ 1 ለመክፈት ታቅዷል። 2 የማኮብኮቢያ መንገዶችና በአመት 60 ሚሊዮን መንገደኞችን መያዝ የሚችለውን ሙሉ በሙሉ ሲጠናቀቅ አየር ማረፊያው በአመት 110 ሚሊዮን መንገደኞችን ያስተናግዳል። ኢትዮጵያን ስራ ከሚበዛባቸው አየር ማረፊያዎች መካከል አንዷን ሊያደርጋት የሚችል አየር ማረፊያ እየገነባች ነው። የቢሾፍቱ ዓለም አቀፍ አየር ማረፊያ ዲዛይን የተደረገው በዛሃ ሀዲድ አርኪቴክቶች ነው። በዓለም ላይ በጣም ታዋቂ ከሆነ የስነ ህንፃ ድርጅት አንዱ በሆነው ነው። ኤርፖርት ተርሚናል ውስጥ 350 ክፍሎች ያሉት የቅንጦት ሆቴል፣ የካርጎ ተርሚናል፣ በየአመቱ እስከ 1.5 ሚሊዮን ቶን የሚደርስ ጭነት የሚያስተናግድ የአውሮፕላን ጥገና ተቋም እና በተመሳሳይ ጊዜ 180 አውሮፕላኖችን የሚያስተናግድ የአየር ማረፊያ ነድፈዋል። የቢሾፍቱ ዓለም አቀፍ አየር ማረፊያ በቀጥታ ከአዲስ አበባ ቦሌ አየር ማረፊያ ጋር ከፍተኛ ፍጥነት ባለው የባቡርና የመንገድ መስመሮች ይገናኛል። የቢሾፍቱ ዓለም አቀፍ አየር ማረፊያ ጠቅላላ ወጪ 12.5 ቢሊዮን ዶላር ነው። ይህ ወደ ብር ሲመነዘር ከ1.6 ትሪሊዮን ብር በላይ ማለት ነው። 1.6 ትሪሊዮን። የኢትዮጵያ አየር መንገድ የፕሮጀክቱን 30% ገንዘብ ይደግፋል። የአፍሪካ ልማት ባንክ አስቀድሞ 500 ሚሊዮን ዶላር ቃል ገብቷል። እናም ከዓለም አቀፍ አበዳሪዎች ደግሞ 8.7 ቢሊዮን ዶላር ተገኝቷል። አየር ማረፊያ የሚገነባበት ቦታ 35 ካሬ ኪሎ ሜትር ይሸፍናል። እንደ ሞናኮ፣ ሳን ማሪኖ እና ሌችንስታይን ካሉ ሀገሮች የበለጠ ስፋት አለው። በዚህ አየር ማረፊያ ምክንያት ኢትዮጵያ የአፍሪካ ዱባይ ልትሆን ትችላለች። ዱባይ በእርግጥ ያደረገችውን እንመልከት። በ1970ዎቹ ዱባይ ትንሽ የበረሃ ከተማ ነበረች። ከሞላ ጎደል የህዝብ ብዛት የላትም፣ ምንም ሀብት የላትም፣ ዓለም አቀፍ ዝናም የላትም። ከዚያ ሁሉም ነገር የለወጠውን አንድ ውሳኔ ወሰነች። በምድር ላይ ትልቁን አየር ማረፊያ ገነባች። ከዚያም ወደዛ አየር ማረፊያ የሚመጡ አውሮፕላኖች ቱሪስቶችን አምጥተዋል። ቱሪስቶች ሆቴሎችን አመጡ። ሆቴሎች ኢንቨስትመንትን አመጡ። ኢንቨስትመንቱ ሰማይ ጠቀስ ህንፃዎችን አመጣ። ዛሬ ዱባይ በፕላኔት ላይ ካሉ ሀብታም ከተሞች አንዷ ነች። ኢትዮጵያ በ1970 ዱባይ ያልነበራን ነገር አላት። ዓለም አቀፍ ደረጃ ያለው አየር መንገድ። የኢትዮጵያ አየር መንገድ በዓለም ዙሪያ ከ150 በላይ መዳረሻዎች አሉት። ፋውንዴሽኑ ቀድሞውኑ አለ። አየር ማረፊያ የሚቀጥለው እርምጃ ነው። ዛሬ በአፍሪካ ከተሞች መካከል በረራ አብዛኞቹን ተጓዦች ከአህጉሪቱ ውጭ እንዲጓዙ ያስገድዳቸዋል። በለንደን፣ በፓሪስ፣ በዱባይ። ስለዚህ አስቡት፣ ከናይሮቢ ወደ ሌጎስ ለመብረር ብዙ ተሳፋሪዎች መጀመሪያ ወደ አውሮፓ መብረር አለባቸው። ከዚያም ወደ ምዕራብ አፍሪካ መመለስ ይኖርባቸዋል። የአፍሪካ ከተሞች እርስ በርስ በትክክል የተገናኙ አይደሉም። ኢትዮጵያ ያንን ሰብራ ለመግባት ነው እየሰራች ያለችው። ለዚህም ነው የቢሾፍቱ ዓለም አቀፍ አየር ማረፊያ የኢትዮጵያ ብቻ ሳይሆን የአፍሪካ አየር ማረፊያ የሚሆነው። ይህ አየር ማረፊያ ለመደበኛ ኢትዮጵያውያን ምን ማለት ነው? በአሁኑ ጊዜ የግንባታ ስራዎች ተጀምረዋል። ዋና ዋና ኮንትራክተሮች በኦገስት 2026 ሙሉ ስራ እንዲጀምሩ ታቅዷል። መሐንዲሶች፣ አርኪቴክቶች፣ ሰራተኞች፣ የሎጂስቲክስ ሰራተኞች ስራ ላይ ይሰማራሉ። ከዚያም ሲከፈት የአየር ማረፊያ ሰራተኞች፣ የሆቴል ሰራተኞች፣ የጭነት ተቆጣጣሪዎች፣ የታክሲ ሹፌሮች፣ የምግብ ቤት ባለቤቶች፣ የሱቅ ባለቤቶች እና በዙሪያ ያሉ ንግዶች በፍጥነት ያድጋሉ። ይህም ለአካባቢው የተለየና ከፍተኛ ጥቅም ያስገኛል። በ1945 የኢትዮጵያ አየር መንገድ በአንድ በተበደረው አውሮፕላን ነበር የተመሰረተው። ዛሬ በአፍሪካ ትልቁ አየር መንገድ ሆኗል እና በአመት 7.6 ቢሊዮን ዶላር ገቢ ያለው 150 መዳረሻዎች እና 148 አውሮፕላኖች አሉት። በ2026 ኢትዮጵያ በአፍሪካ ታሪክ ውስጥ ትልቁን አየር ማረፊያ ግንባታ አስጀምራለች። 12.5 ቢሊዮን ዶላር የሚፈጀውና 110 ሚሊዮን መንገደኞችን ማስተናገድ የሚችል በዓለም ታዋቂ በሆነ አርኪቴክት የተነደፈ በአፍሪካ ልማት ባንክ የተደገፈ ዱባይ አየር ማረፊያ ገንብታ የዓለም ማዕከል ሆነች። ሲንጋፖር አየር ማረፊያ ገንብታ የኤሲያ ባለጸጎች ማዕከል ሆነች። ኢትዮጵያ በአፍሪካ ትልቁን አየር ማረፊያ እየገነባች ነው። ጥያቄው ኢትዮጵያን ይለውጣሉ የሚለው አይደለም። ጥያቄው በምን ያህል ፍጥነት ይለውጣታል የሚለው ነው።